ንግሬን ابن القيم رحمه الله تعالى يتناقرت نقرأ له بزاق وجهه ابن القيم الله سبحانه وتعالى يزن لا جونا يتناقرت نقرأ له إيه من النوم يتناقر كل نقر علماء يتناقر كل نقر لا شك أنه سوف يغضب كثيرا من الناس ብዙ ሰዎች ሊያስቆጣ ይችላል ልቡት ጤነኛ ያልሆነን ሰው ሊያስቆጣ ይችላል الذين يقولون اعبين በእኛ ላይ እኛን የሚያወግዙና የሚተቹ ሲሆኑ لما هذا الكلام في المبتدع ايه ሁሉ ርብርብ ايه ሁሉ ትግል ሙብተዲዓዎች ላይ ለምንድነው ጉልበታችሁን የምትጨርሱት ለምንድነው ليلا وانجل يمسرا يلموي لما تتركون أصحاب المنكرات أصحاب الخمر وأصحاب الربا وأصحاب الزنا سنت وانجل يمسرا سويا لا زموت يمسرا سويا لا بعد ما إلي والذي يمبلا سو بعد ما إلي يلا موسيقى يمدم سو بعد ما إلي يلا أسكاري متى يمتتا سو بعد ما إلي يلا لمن دنو وتتوجهون إلى المبتدعة ኃይላችሁን ሁሉ ሙሉ ጦራችሁን አንካስያችሁን ያዞራችሁት ሰይፋችሁን ያዞራችሁት ወደ ሙብተዲዓዎች ለምን ይሆን ምን ነካችሁ ምንድነው የሚል ሰው ይሄ አቋም ያለው ሰው ስላለ የተናገርኩት ንግግር የሚያስቀይመውና እንደውም የሚያስታውቀው ሰው ሊኖር ይችላል ከፈለከ ቀጥልበት هنا لا يعنيني እኔን አይመለከተኝም طيب إن بتملكته ابن القيم رحمه الله تعالى يتناقرت النقل نقراته ابن القيم الله سبحانه وتعالى يزن لا تشونا مدارج السالكين كسنة كتاباته لي يقول ابن القيم رحمه الله تعالى ولهذا لازم سيبال اشتد نكير السلف والأئمة لها وصاحوا بأهلها من أقطار الأرض لازم سيبال يبدع قزفته سبحان الله بدعة تنس لقته مبتدع تنس لقته سيت وندات ብቻ አንድ ሰው በቢድዓ የተተቸከ ሆነ በአጠቃላይ ቢድዓ ከባድ ነው والله ከባድ ነው ጠለቅ ያለ ግንዛቤ በእስላም ላይ ያላቸው ሰዎች ነው የቢድዓን ضرر ጉዳት የሚያውቁት የሙብተዲዓዎችና የቢድዓን ጉዳት የሚያውቁት ማለት ነው ولهذا اشتد نكير السلف የሰለፎቻችን ተቃውሞ እጅግ በጣም በረታ ተነከራሉ والائمه ለኢስላም መሪ የሆኑት لها اي للبدع وصاحوا ጮሁም بأهلها የቢድዓ ባለቤት ሆኑ ሰዎች ላይ من اقطار الارض ምድር ገጽ ላይ በሁሉም አቅጣጫ ላይ ያሉ ሰለፎች በሙብተዲዓዎች ላይ ጮሁባቸዋል صح ሲያህ ታውቃለህ ጮት በዛም አቅጣጫ ያለው ሰለፊ ይጮሃል በዛም ያለው ሰለፊ ይጮሃል በዛም ያለው ሱና ሰው ይጮሃል በዛም ያለው ሰለፊ ይጮሃል በማን ላይ በቢድዓው ላይ ወላ በሙብተዲዓዎች ላይ ايوه نعم በሁለቱም ላይ ማለት በሁለቱም ላይ وحذروا سلفوች አስጠነቀቁ فتنتهم የሙብተዲዓዎችን ፈተና አስጠነቀቁ ይላል اشد التحذير ኃይለኛ በሆነ መልክ የሙብተዲዓዎችን ፈተና አስጠነቀቁ وبالغوا في ذلك ما لم يبالغوا مثله في انكار الفواحش والظلم والعدوان اللهم المستعان رحمك الله ابن القيم الجوزية سبحان الله وبالغوا سلفوቻችን ጣራ በነካ ሁኔታ አስጠንቅቀዋል አለ في ذلك ما لم يبالغوا مثله في انكار الفواحش والظلم والعدوان ሰዎች የተለያዩ ፈዋሂሾች ጸያፍ ነገሮችን ዲናችን ያወገዛቸው ጸያፍ ነገሮችን ሲፈጽሙ አይተው ሲቃወሙና የተለያዩ ግፎችን አይተው ሲቃወሙ የተለያዩ ድንበር ማለፎችን አይተው ሲቃወሙ የነበረው ወኛቸው ሰለፎች ቢድዓና ሙብተዲዓዎች ላይ ያለው ወናቸው አንድ ነው አንድ አልነበረም ይላል ሱብሃንአላህ አንድ አልነበረም وبالغوا في ذلك ما لم يبالغوا مثله في انكار الفواحش والظلم والعدوان ሙብተዲዓዎችና ቢድዓ ላይ የነበረው ወናቸው በጣም ከባድ ነው ከዚህኛው አንፃር ኸምር የሚጠጣ ሰው ላይ ካለው ተቃውሟቸው ሲነጻጸር ግልጽ ነው ዝሙት ከሚሰራው ሰው ጋር ካለው ተቃውሟቸው ጋር ስናነጻጽረው ምንም የሚያገናኘው ነገር ይሄኛው ጣራ የነካ ነው ጥግ የደረሰ ነው ለምን አሉ ምክንያት ሲያቀርቡ ሰለፎች ለምን ይሄን አደረጉ
ለምን ኃይላቸው ርብርባቸው በሙብተዲዓዎች ላይ ለምን ኃይል አወጣ ለሚለው ኢዝ መضرة البدع وهدمها للدين ومنافاتها له أشد ይሄ ነው ኢዝ መضرة البدع የተለያዩ ቢድዓዎች የሚያስከትሉት ጉዳት وهدمها للدين ዲንን የሚያፈራርሱና የሚያወድሙ መሆናቸው ومنافاتها له ከዲን ጋር የሚጋጩና የሚፋለሱ መሆናቸው አሸዱ እጅግ በጣም የበረታና የተነከረ ስለሆነ ለዚህ ነው እስኪ እንደው የተለያየ ወንጀል የሚሰራ ዝሙት አስካሪ መጠጥ ወይም ወለድ እንበል ሙዚቃ የሚያዳምጥ መድረክ ላይ ወጥቶ ዳዕዋ ሳደርግ ትሰማለህ ዝሙት ስሩ እንደ ይያለ ያው እንግዲህ በሱና ስም የሚነግዱ ነው ማለት ነው ዳዒ ተብሎ ሰምታችኋል የለም طيب ወደ ቢድዓ ጥሪ የሚያደርግስ አለ ለመድረክ ላይ ወጥቶ አላሁ ሙስተዓን ያኛው ለምን ዳዕዋ አላደረገው ሙዚቃ አዳምጡ ከአጅነቢ ጋር ኸልዋ አድርጉ እክትላጥ አድርጉ አስካሪ መጠጠጡ እያለ ዳዕዋ የማያደርገው ለምንድን ነው ወንጀል መሆኑን ስለሚያውቅ አየው ይሄኛው ግን ምን አስቦበት ነው ኢባዳን ብሎ ወደ አላህ Subhanahu Wa Ta'ala ያቀራርባኛል ብሎ ተውባ ማድረጉ ራሱ እጅግ በጣም ተስፋው ምንድነው የተሟጠጠ ነው ማለት ሙብተዲዕ ሆነ ሰው ለዚህ ነው ሸይጣን ሰዎች ከባኢር الذنوب ከሚሰሩ ይልቅ ይበልጥ የሚደሰተው ማለት ነው ሙብተዲዓዎች ላይ ለምን ተውባ ማድረጋቸው ተስፋው የተሟጠጠ ስለሆነ ማለት የተሟጠጠ ስለሆነ ለዚህ ነው ሰለፎቻችን ቢድዓና ሙብተዲዓዎች ላይ የነበራቸው ወኔ በጣም ኃይለኛ ነበር ምንም አይደራደር አበደን አይደራደር ይሄ ነው ጥንቃቄ ልናደርግ ይገባል نسأل الله عز وجل أن يثبتنا على الإسلام والسنة حتى الممات هذا وبالله التوفيق والسلام عليكم ورحمة الله وبركاته